በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ የሆሳዕናን ምዕዋዶች እስከ ሥርዓታቸው ለማለት እጀምራለሁ። ምስባኩንም ጭምር ማለት ነው። የሆሳዕና ምዕዋድ አባባሉ ሰላሙ ከተጸፋ በኋላ 2 ካህናት 3 ዲያቆናት ልብሰ ተክህኖ ለብሰው መብራት ያብሩ፣ ዕጣን ቃጭል ይያዙ። ከዚህ በኋላ ልብሰ ተክህኖውን እንደለበሱ በድርገት መውረጃው ዜማ ማለት ነው። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ 3 ጊዜ መንበሩን ይዙሩ። በማህሌቱ ፊት ለፊትም ከመንበሩ ስር ይቁሙ። ይበል ዲያቆን መልእክተ ጳውሎስ በውርድ ንባብ ዕብራውያን 9 ቁጥር 11 እስከ 28 ወክርስቶስ ከዊኖ የሚለውን ያነብ። ይበል ዲያቆን አያይዞ ምስባክ በምዕራብ ቦሮክ ዘይመጽእ በስመ እግዚአብሔር ባረክናክሙ እምቤተ እግዚአብሔር አስተራየለነ ይበል። ምክንያቱም አጀማመሩም በምስባክ በዜማ አድርጎ መጨረሻውን እንደ ቅዳሴ ማለት ነው። በቅዳሴ ለማለት ከፈለክ ደግሞ በስመ እግዚአብሔር ባረክናክሙ እምቤተ እግዚአብሔር ይበል። አያይዞ ሃሌሉያ አይባልም። ቆሙ ወአጽንዑ ከመ ንኩን ድልዋን ለሰሚዐ ወንጌል ቅዱስ ኦ እግዚእነ ወአምላክነ መሐረነ ወተሳለነ ወረስየነ ድልዋነ ለሰሚዐ ወንጌል ቅዱስ። በቅዳሴው ማለት ከፈለክ ደግሞ ቁሙ ወአጽንዑ ከመ ንኩን ድልዋነ ለሰሚዐ ወንጌል ቅዱስ ኦ እግዚእነ ወአምላክነ መሐረነ ወተሳለነ ወረስየነ ድልዋነ ለሰሚዐ ወንጌል ቅዱስ ይላል። የዑደቱን ምስማክ በሙሉ በዚህ ተጠቀም። የቅዳሴው ግን ያው የቅዳሴው ሃሌሉያ ነው። ሃሌሉያ ያለው ግን እዚህ ላይ አይባልም ነው። ወንጌል አንብ። ከዛ በኋላ ወደ ደቡብ ይሄዱና በውስጥ ማለት ነው ከመቅደስ ነው ለትፈርህዎ ለእግዚአብሔር ባርክዎ ለእግዚአብሔር ቡሩክ እግዚአብሔር በጽዮን ዘየአድር ውስተ ኢየሩሳሌም። በቅዳሴው ደግሞ ለትፈርህዎ ለእግዚአብሔር
ውስተ ኢየሩሳሌም ይላል። ወንጌል ዘማርቆስን አንብብ። ሁለመናውን ከባህሉ እያየህ ከዛ በኋላ ወደ ምስራቅ ይሄዱ። ምስማክ በምስራቅ ውስጥ ከመቅደስ ማለት ነው። ዘምሩ ለእግዚአብሔር ዘያድር ውስተ ጽዮን ወንግርዎሙ ለአሕዛብ ምግባሮ እስመ ተዘከረ ዘይታሰስ ደሞሙ። በቅዳሴው ደግሞ ዘምሩ ለእግዚአብሔር ዘያድር ውስተ ጽዮን ወንግርዎሙ ለአሕዛብ ምግባሮ እስመ ተዘከረ ዘይታሰስ ደሞሙ ይላል። ወንጌል አንብ። ምስባክ ዘሰሜን ከመቅደስ ውስጥ ማለት ነው። ይትፌስሐ አድባረ ጽዮን ወይትሐሰያ አዋልደ ይሁዳ በእንተ ፍትከ እግዚኦ። ይትፌስሐ አድባረ ጽዮን ወይትሐሰያ አዋልደ ይሁዳ በእንተ ፍትከ እግዚኦ። በምዕራብ ደግሞ ፊቱን ወደ መቅደሱ አዙሮ ምስባክ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናውር ወቆመ እገሪነ ውስተ ጻዲቂ ኢየሩሳሌም ኢየሩሳሌም እንስት ከመ አገር ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናውር ወቆመ እገሪነ ውስተ ጻድቂ ኢየሩሳሌም ኢየሩሳሌም እንስት ከመ ሀገር። ወንጌል አንብ። ይሄ ሁሉ ከመቅደሱ ደጃፍ ሆኖ ነው ማለት ነው። እስካሁን ያልነው የውስጥ ዑደት ነው እንጂ የውጭ አይደለም። በአንዳንድ ቦታዎች ሰዓቱ ይሄዳል በሚል እስካሁን ያለውን ዝም ብለው በለሆሳስ ሊያደርጉት ይችላሉ። ከዛ በኋላ በዚያው እንዳለ ከውስጥ ማለት ነው ከማህሌቱ መውጫ ማለትም ከድርገት መውረጃው እዛው መንበሩ ስር አቡን ሃሌሉያ አርዮ ነፍኖቶ ወንዑር ቤቶ እስመ እንጽዮን
ይወጽእ ሕግ ወቃለ እግዚአብሔር እምኢየሩሳሌም ንሳለማ ለመድኃኒትነ በእሴት ተቀበልዋ ለታቦት እስመ ዋካ ይእቲ ወብርሃን ምልጣን ነሳለማ ለመድኃኒትነ በእሴት ተቀበልዋ ለታቦት እስመ ዋካ ይእቲ ወብርሃን። ይቺ እስመ ዋካ ይእቲ ወብርሃን የምትለው መቀበያ ናት፣ የምልጣኑ ማለት ነው። ማብራሪያ በቤተልሔም ግን ከአርዮን በፊት ሃሌሉያ ቧይ ኢየሱስ ከጾመ ድጓ ያለውን ቧይ ኢየሱስ የሚለውን እዝል አድርገው ወበልዋ ምልጣን ያመለጥናሉ። ይህ የቤተልሔም ባህል ነው። በጎንደር ግን እዚህ ላይ በአርዮን ነው የሚጀምረው። አስተውል። አባባሉ ይህን ሰራይ ካህን ከዚያው ከመቅደሱ እንዳለ ፊቱን ወደ ቅኔ ማህሌት አዙሮ ሃሌሉያ ብሎ አርዮንን ይምራ፣ ሰራይ ዲያቆን ይመራ፣ ህዝቡም ሃሌ ብለው አንድ ጊዜ በዜማ ይዝለቁ። ካህኑም ንሳለማ ለመድኃኒትነ ብሎ ያመልጥን፣ ህዝቡም እስመ ዋካ ይእቲ ወብርሃን በዜማ ይቀበሉ። ሁለተኛ ንፍቅ ቄስ ያንሳ፣ ህዝቡም እስመ ዋካ ይእቲ ወብርሃን ብለው ይቀበሉ። ሶስተኛ ሰራይ ዲያቆን ተመሪው ማለት ነው ያንሳ ይዝለቅ። ከዚያ በኋላ ከአፍ አመንጦ ላይ ትውጡ ከመቅደስ ማለት ነው። ቀጥታ ወደ ቅኔ ማህሌት እስመ ዋካ ይእቲ ወብርሃን ዋካ ይእቲ ወብርሃን እያሉ ይውረዱ ማለት ነው ከቅኔ ማህሌቱ። ቄሱም እንበለ ደዌም ወሕማም እንበለ ጻዕር ወድካም አመ ከመ ዮም ያብጽሐና ያብጽሕክሙ እግዚአብሔር በሰላም አሜን እያስተዛዘለ ይበል። መዋዱን እስመ ዋካ እያልክ ከቅኔ ማህሌት ስትደርስ ንፍሑ ቀርነን ይስበክ። ቀጥሎ ወንጌል ማቴዎስን አንብብ። ቀጥሎ እንበለ ደዌ ያስተዛዝ ከንትኑ በኋላ ማለት ነው። ሰሌኑን ባርኮ ይስጥ። የማህሌቱ ጥንተ መሪ ሰማይ አብርሃምን ይመራል ማለት ነው። ከዚያ በኋላ ምስባኩን ለማስታወሻ ያህል ንፍሖ ቀርነ በዕለተ ሰርቅ በምርት ዕለት በዓልነ እስመ ሥራቱ ለእስራኤል ውእቱ። በቅዳሴ ደግሞ ቀርነ በዕለተ ሰርክ በምርት ዕለት በዓልነ እስመ ሥራቱ ለእስራኤል ውእቱ ይበል። ከዚህ በኋላ ወንጌል ማቴዎስ 21 ምዕራፍ 21 ቁጥር 1 እስከ 17 ወቀሪቦ ኢየሱስ ከሚለው ጀምሮ እስከ ሀበይብል ወቤተ ህየ ወንጌሉን አንቦ ሲጨርስ ጸበርቱን እንበለ ደዌ ወሕማም ቅድም ያልኩትን ማለት ነው። ያን ብሎ ጸበርቱን ወይም ሰሌኑን ወይም ዘንባባውን ለህዝቡ ያድል ማለት ነው። ከዛ በኋላ የማህሌቱ ጥንተ መሪ አቡን ሰማያ ቤት ስረዩ በስድስት ሃሌሉያ
ሃሌሉያ ሃሌሉያ ሰመያ አብርሃም ወይቤላ ዛቲ ዕለት ባለ እግዚአብሔር ንፍሑ ቀርነ በዕለተ ሰርቅ በምርት ዕለት በዓልነ አነጋገር በዓልነ ሶበ ተዘከርና ለጽዮን ምልጣን ንፍሑ ቀርነ በዕለተ ሰርቅ በምርት ዕለት በዓልነ ሶበ ተዘከርና ለጽዮን መቀበያዋ ይችናል። ሶበ የምትለው ተዘከርና ለጽዮን ጥንተ መሪ ሃሌሉያ ብሎ ሰማያ አብርሃምን ይምራል። መዘምራኑም ሃሌ ብለው ሰማያን ይዝለቁ። ጥንተ መሪ ንፍሑ ቀርነ ብሎ ያመልጥን። መዘምራኑ ሶበ ተዘከርና ለጽዮን ይቀበሉ። ባለብፁዕ ዘይሌቡ ያንሳ ማለትም አንሽ ማለት ነው። ይሄ የሚለው ሌሊት ከመያፈቅር መወድስ ተቆሞ ካደረ ነው። ከሌለ ግን በዚህኛው በኩል ያለ ሰው ሊያነሳ ይችላል። ማለትም የሌሊቱ የመዝሙር አንሽ ማለት ነው። አንሹ ማለት ነው። ባለብፁዕ ዘይሌቡ መዘምራኑ ሶበ ተዘከርና ለጽዮን ብለው ይቀበሉ። ሶስተኛ ባለፍታሊተ ማለትም በዚህኛው በመሪው በኩል ያለ ሌላ ሰው ያንሳ ባለመወድስ ማለት ነው። ይዝለቅ ይበል ሕዝብ ምዋድ ሶበ ተዘከርና ለጽዮን ሶበ ተዘከርና ለጽዮን እያሉ እየደጋገሙ ማለት ነው ወደ ሴቱ መቋሚያ ይሄዱ። ከሴቶች መቋሚያ ሲደርሱ ይበል ዲያቆን ምስማቅ በደቡብ እማፈደቂቅ ወሕፃናት አስተዳሎ ከስባት በእንተ ጸልአኢ ከመትን ስትወለ ጸላኢ ወለክፋኢ በቅዳሴ ወዝ ደግሞ ሕፃናት አስተዳሎ ከሰባተ በእንተ ጸላኢ ከመትን ስትወለ ጸላኢ ወለግፋኢ ይበል ካህን ወንጌል ዘማርቆስ ምዕራፍ 11 ቁጥር 1 እስከ 12 ወአልጺቆሙ ኢየሩሳሌም እስከ ኀበ ይብል አሰርቱ ወክሌቱ እስከሚለው ማለት ነው። ከዛ ባለብፁዕ ዘይሌቡ አንሹ ማለት ነው። አቡን ሃሌሉያ 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 ወትቤ ጽዮን አርኅዉ ሌተ አናቅጽ ይባኡ ሕዝብ ብዙኃን ወያእትቶ እብነ እንፍኖት ለንጉሥ ለወልደ ዳዊት ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና ማርያም ምልጣን ወያእትቶ እብነ
እንፍኖት ለንጉሥ ለወልደ ዳዊት ንጉሶሙ ለእስራኤል ውእቱ መቀበያ ይብሉ ሆሳዕና በአርያም። ባለብፁዕ ዘይሌቡ ይህን ይመራል። መዘምራኑ አሌ ብለው ይዘልቃሉ። ምልጣኑን ያመለጥናል። ባለፍታሊተ ማለትም ባለመወድስ በዚህኛው በመሪው በኩል ያለ ያነሳል። በህብረት ይብሉ ሆሳዕና በአርያም ብለው ይቀበላሉ። ሶስተኛ ደግሞ በዛኛው በአንሹ በኩል ያለ ባለኩልክሙ አንስቶ ይዘልቃል። መዘምራኑን ምዕዋድ ይብሉ ሆሳዕና በአርያም ይብሉ ሆሳዕና በአርያም እያሉ ወደ ምስራቅ ይሄዱ። እስከሚደርሱ ድረስ ይችን እያሉ ነው የሚሄዱት፣ አያቋርጡ። መዋዷን ማለት ነው። ከምስራቅ ሲደርሱ ይበል ዲያቆን ምስባክ ምስራቀ ፀሐይ ምስራቀ ፀሐይ እስከ ናርቢታ ኮትስእሙ ለእግዚአብሔር ለውል እግዚአብሔር መልዕልተ ኩሉ አሕዛብ። በቅዳሴ ውስጥ ደግሞ ምስራቀ ፀሐይ እስከ ናርቢታ ኮትስእሙ ለእግዚአብሔር ልዑል እግዚአብሔር መልዕልተ ኩሉ አሕዛብ። ይበል ካህን ወንጌል ዘሉቃስ ምዕራፍ 19 ቁጥር 28 እስከ 44 ወዘንተ ብሎ አመላ እስከ ፍጻሜው። ከዛ በኋላ ባለመወድስ ማለት ነው። ሀሌታው ከሰማይ አብርሃም ብለነዋል። ባረኮ አቡን ባረኮ ያዕቆብ ለይሁዳ ወልዶ ወይቤሎ አሎ ንጉሥ ዘይወፅእ እምኔከ ዘያጽብ በወይን ልብሶ ወበደመ አስካል ሰንዱኖ ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና በአርያም። ምልጣን ዘያጽብ በወይን ልብሶ ወበደመ አስካል ሰንዱኖ ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና በአርያም። ከዚያ በኋላ ይህን ባለመወድስ ነው የሚመራው ማለት ነው። ባለኩልክሙ ሆሳዕና በአርያም እያሉ ይቀበላሉ። ባለኩልክሙ ያንሳ ይብሉን ይቀበሉ ማለት ነው በህብረት። ሶስተኛ ጥንተ መሪ አንስቶ ይዝለቅ። መዘምራኑም ይብሉ ሆሳዕና በአርያም ይብሉ ሆሳዕና በአርያም እያሉ ወደ ሰሜን ይሄዱ። ከሰሜን ሲደርሱ ይበል ዲያቆን ምስባክ ዘሰሜን ትሴብሖ ኢየሩሳሌም ለእግዚአብሔር ወሰብይዮ
ለአምላክኪ ጽዮን እስመ አጽንዐ መናስግተወ ባትኪ ትሴብሖ ኢየሩሳሌም ለእግዚአብሔር ወሰብሕዮ ለአምላክኪ ጽዮን እስመ አጽንዐ መናስግተ ይበል ካህን ወንጌል ማቴዎስ 12:19 እስከ 29 ወበሳኒታ እስከ ሀበይብ ተለዎ ድህሬሁ እስከሚለው ድረስ ቀጥሎ ጥንተ መሪ ከወንጌል አያይዞ ሃሌሉያ ብሎ ባኡን ይምራቡን ማለት ነው። መዘምራኑን ሃሌ ብለው ባኡን ይዝመሙ። ቀጥሎ ጥንተ መሪ ምልጣን ፍትወን ያመልጥን እስከ መጀመሪያ ፍትዎ ወአምጽእዎ ሊተ ማለት ነው። በሰሜን በወንዶቹ መቋሚያ ቁመህ ከዚያው ፈጽም። ምልጣኑንም ያው እንደ አርባዕቱ ፍልጣን ዝመም ጸንጽል ጽፋ። ከዚያ ወደ ቅኔ ማህሌት ዝም ብለው ይሄዳሉ ማለት ነው። ባኡን ሃሌ ሃሌ ሎያ ባኡ ውስተ ሀገር ወበዊአክሙ ትረክቡ እዋለ ግእሱረ እትዎ ወአምጽእዎ ሊተ ምልጣን እትዎ ወአምጽእዎ ሊተ ፍትዎ ወአምጽእዎ ሊተ። ከቅኔ ማህሌት ስትደርስ ጥንተ መሪ ሰላም አልጺቆን ይምራ። መዘምራኑ ሃሌ ብለው አልጺቆን ይዝመሙ። ጥንተ መሪ ምልጣን ወይቤላ ሶበ ተአምሪ ጽዮንን ነዋ ንጉሥኪ ድረስ ያመልጥን። አልቦንሽ ዝመም ጸንጽል ጽፋ እንደ አርባዕት አድርገ ፈጽም ማለት ነው። እንደ አርባዕት ምልጣን ሃሌ ሎያ አልጺቆ ኢየሱስ ኢየሩሳሌም ርያ ለሀገር ወይቤላ ሶበ ተአምሪ ጽዮን ነዋ ንጉሥኪ በጻ ብርሃንኪ ዮም ሰላምኪ ወይ ምልጣን ወይቤላ ሶበ ተአምሪ ጽዮን ጎዳና ሶበ ተአምሪ ጽዮን ነዋ ንጉሥኪ በጻ ብርሃንኪ ዮም ሰላምኪ ተፈሥሒ በሕዝብኪ ዮም ሰላምኪ ታፈሩ ጸላእትኪ ዮም ሰላምኪ ሰላምኪ ሰላምኪ
ዮም ሰላምኪ ይህንን እንደ ስነ ስርዓቱ ይበሉ። ከዚህ ቀጥሎ ወደ ቤተልሔም ሳይወርዱ ሰራይ ቄስ በቤተ መቅደስ ገብቶ የቤተ መቅደሱን ደጃፍ ይዝጋ። ሰራይ ናቁቶ ከሚባልበት ከመቅደሱ ደጃፍ ሆኖ አርኅዉ ይበል። አርኅዎ ኆኃተ መኳንንት አርኅዎ ኆኃተ መኳንንት አርኅዎ ኆኃተ መኳንንት ይበል ካህን። መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት ይበል ዲያቆን። እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት አርኅዎ ኆኃተ መኳንንት። አንድ ጊዜ ይበል። ወካህን ምልጣን ይባል ንጉሠ ስብሐት ይባል አምላከ ምሕረት እያለ ለዲያቆኑ የቤተ መቅደሱን ደጃፍ ይክፈትለት። ከዚያ ወዲያ ወደ ቤተልሔም መሶበ ወርቅ ወጽዋ ወይን ተሸክመው በሁልጊዜ መግባቸው ይግቡ። መዘምራኑ ይባን ይዝመሙ ይጸንጽሉ ይጽፉ። ከዚያ አመላለስ ይበሉ። አስተውል። ወደ ቤተልሔም የሚሄዱ መዘምራኑ ይባን እንደ ሥርዓቱ እስከሚሉ ነው። ቅዳሴ መግቢያቸው ሁልጊዜ ማለት ነው በሰሜን ነው። ዋና ለገጠር የሚሆን ደግሞ ወይቤላን መዘምራኑ ይህ የበዓታ ነው። እስካሁን ያ ወይቤላን መዘምራኑ እንደ ሥርዓቱ ሲሉ ሁለት ዲያቆናት አንድ ቄስ ወደ ቤተልሔም ሂደው መሶበ ወርቅና ጽዋ ወይን ተሸክመው ይምጡ። ወደ ቤተ መቅደሱ ሳይገቡ በማሕሌቱ ፊት ለፊት ፊታቸውን ወደ መቅደሱ አዙረው ይቆሙ። ሰራይ ቄስ በውስጥ የቤተ መቅደሱን ደጅ ይዝጋ። ሦስተኛው ዲያቆን አብሮት አለ። ሰራይ ዲያቆን ጽዋ የያዘው ማለት ነው። ምስባክ አርኅዉን እንደ ሥርዓቱ ይበል። ከቤተ መቅደስ ዘግቶ የቆመው ፊቱን ወደ ዲያቆኑ መልሶ መኑ ውእቱ ዝንቱ ንጉሠ ስብሐት ይበል። አስተውል። መዘምራኑ አይቀበሉ ይበል። ዲያቆን ከመቀዳሚ አርኅዉን ይበል። ሁለተኛ ቄሱ ከመቀዳሚ መኑ ውእቱ ይበል። ዲያቆኑ እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት ይበል። አያይዞ አርኅዉን አንድ ጊዜ ይበል። ቄሱም ምልጣን ይባን ይበል እያለ የመቅደሱን ደጃፍ ይክፈትለት። ሁለቱም ከዲያቆኑ ጋር በምዕራብ ይግቡ። መዘምራኑም ይዝመሙ ይጸንጽሉ አመላለስ ይበሉ ማለት ነው። የቅዳሴ ምስባክ ንፍሑ ቀርነ እስካሁን እንዳልነው ነው፣ አይቀይርም። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ይቆየን።